ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታታይ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬም ደግሞ እንደተለመደው አንድ ለእናንተ የሚጠቅማችሁ ቪዲዮ ይዤላችሁ መጥቻለሁ። እሱ በተለይ ለአዲስ ማሚ ሆናችሁ እንደገናም ደግሞ ለአዲስ ወልዳችሁ ልጃችሁ 6 ወር ሆኖት ልጄን ምን ላስጀምረው ምን ምግብ አስጀምረው ብላችሁ የምትጨነቁ እንደገናም ደግሞ ጡት የማታጠቡ እናቶች ልጃችሁ ተጨማሪ ምግብ ያስፈልገዋልና ያን ተጨማሪ ምግብ ደግሞ ከምን ምን ሰርቼ ብሰጠው ለሱ ይጠቅመዋል ብላችሁ የተጨነቃችሁ ካላችሁ ይሄ ለእናንተ አዲስ መብቴና አዲስ ትምህርት ይሆናችኋል። እኔ ልጄ በተለመደው ጡት አልጠባም። 4 ወር ሲሆነው በራሱ ሰዓት እምቢ አለኝ። በፊት ትንሽ የለውም ነበር ወተት፣ ፎርሙላ ወተት ነው የምጠቀምለት። ያው እንደምታዩት ማሚላ ከዛ ጋር የምታዩት ነው የምጠቀምለት። ግን ተጨማሪ ምግብ ያስፈልገው ነበር። ዶክተር አማክሬ ተጨማሪ ምግብ ስሪለ ከ4 ወር አስጀመሩ ነበር ያለኝ። እኔ ግን 6 ወር እስከሚሞላ የፎርሙላ ወተት ስጠቀም ከረምኩኝ። 6 ወር ሲሆነው ደግሞ ምግብ ጀመርኩለት። በመጀመሪያ የጀመርኩት ምግብ ምንድነው እንግዲህ እንደምታዩት በመጀመሪያ የጀመርኩለት ምግብ ቁርስ ላይ አቮካዶን ከሚጠቀመው ወተት ጋር እናንተ ፍሬሽ ሚልክ ከምትጠቀሙ ትችላላችሁ። የኔ ግን ይሄን ስለሚጠቀም ከመጀመሪያው ማሚላክ ወተት አብሬ ፍጭት አደርግና ብሬክፋስት ላይ ወይም ደግሞ ቁርስ ሰዓት ላይ አበላዋለሁ። ከዛው ቁርስ ሰዓት ደግሞ ትንሽ ቆይቼ ለምሳው ደግሞ ያዘጋጀሁለት ምንድነው ይሄ ኩከር ኦትስ ማለት ነው፣ አጃ። ይሄንን ለ15 ደቂቃ እንደዚህ ውሃ ውስጥ ዘፈዝፈዋለሁ። ውሃ ውስጥ ከተዘፈዘፈ በኋላ እንደምታውቁ እንደዚህ ራሱን ትክትክ ይላል። ከዛም አንድ ባናና ጠቢያው ከመጀመሪያ ልጃችሁ ልጆች ህፃናቶች ላላርጂክ የተጠቁ ወይም ደግሞ ተጋላጭ ስለሆኑ እጃችሁን የምታጸዱበትን የምትመግቡበትን የምትሰሩበት ነገር በጥንቃቄ ነው፣ በጽዳት መሆን አለበት። እኔ እጄ ታጥቤ ነው የቀረብኩት። የምሰራበትንም አጣጥቤ ነው ከቪዲዮ ላይ ወዲያ እንዳለ የቀረብኩት። ያን ከዘፈዘፍኩ በኋላ አንድ ባናና ከመጀመሪያ ከማቅረብ በፊት አጥቤ ቆራርጬ ጨመርኩበት። ይሄ ምንድነው የማደርገው እፈጨዋለሁ። ከፈጨሁት በኋላ ትንሽ እሳት ላይ ኦቨን ያጥደውና ተከተከ ሲልልኝ አጥሚት አበላዋለሁ። በጣም ጠቃሚ ነው። ልጄን በጣም ወዶት የተመገበው ምግብ ነው። ምሳ ሰዓት ላይ ይሄንን መሰራለት፣ ቁርስ ላይ ይሄንን ነው እንትን የምለው። እንግዲህ እኔ የምጠቀምባቸው እቃዎችን እንደዚህ በመጀመሪያ አጥቤ አስተካክዬ አስቀምጣለሁ። ካነሳችሁ ይሄ ከወፈረባችሁ ምናልባት እንትን መጠቀም ትችላላችሁ። ምንድነው የማደርገው ይሄንን አሁን በምጠቀምበት ድስት አጥቤ አዘጋጅቼ ያስቀመጥኩት ነው። እዛ ውስጥ እንዲጨምረውና ይህ ንጹህ የራሱ ቃል በቃ የምሰራበት ልጅ የምሰራበት ነው። ይሄኛው ብላንደር ካላችሁ አላችሁ፣ በፈለጋችሁት ብላንደር መፍጨት ትችላላችሁ። አድርጌ ነው መተው ያለብኝ። ምክንያቱም እንደዚህ ከፈጨሁት በኋላ በዚህኛው ማምቻ እንዲያመሳችሁ አያችሁት፣ ክሬም ነገር ሆኖ ይሄንን አሁን ትክትክ አደርግለታለሁ ላይ ማለት ነው። እዚህ ላይ ጠቅና ትክትክ አደርግለታለሁ። ከዛን የቁርሱን ደግሞ እንዴት እንደምሰራ አሳያችኋለሁ።